ሰላም ጤና ይስጥልን። መካከለኛው ምስራቅ ዳግም በማያገግምበት ሁኔታ እየተቀየረ ነው። ዓለምን በስጋት ላይ የጣለው ታላቅ ወታደራዊ እርምጃ ኦፕሬሽን ኤፒክ ፊውሪ አሁን ባለበት ደረጃ ኢራን እጅ ከመስጠት ውጪ አማራጭ እንደሌላት እየተነገረ ነው። ዛሬ በዚህ ቪዲዮ የአሜሪካ ጦር እንዴት የኢራንን የጦር አቅም እንደሰበረ፣ የዩክሬን ቴክኖሎጂ ለምን አስፈለገ እና የነዳጅ ገበያው የወደፊት ዕጣ ፈንታ ምን እንደሚሆን በሰፊው እንመለከታለን። የወታደራዊ እርምጃው ስፋት። ዘመቻው በተጀመረ በአንድ ሳምንት ባልሞላ ጊዜ ውስጥ የተመዘገቡት ውጤቶች አስገራሚ ናቸው። የአሜሪካ አየር ኃይል ከ3000 በላይ ስልታዊ ቦታዎችን መምታት ችሏል። ይህ ቁጥር በዘመናዊ ጦርነት ታሪክ ውስጥ በአጭር ጊዜ ውስጥ ከተፈጸሙ ጥቃቶች ቀዳሚው ነው። ጥቃቱ ያነጣጠረው በኢራን የልብ ትርታዎች ላይ ነው። በተለይም ከመሬት በታች የተገነቡ 13 የሚሳኤል ከተሞች ወደ ፍርስራሽነት ተቀይረዋል። የቀድሞው የሲአይኤ ዳይሬክተር ጀነራል ፔትሬስ እንደተናገሩት አሜሪካ አሁን የአየር ላይ የበላይነት ብቻ ሳይሆን የአየር ላይ ቁጥጥርን ኤር ሱፐርማሲ ተረክባለች ብለዋል።